እስኪ ራሳችሁን ጠይቁ። ዛሬ ስልካችሁ ላይ ስንት ሰዓት አሳልፋችኋል? 3 ሰዓት፣ 5 ሰዓት ወይንስ 8 ሰዓት? እውነቱን ለመናገር እናንተ ሶሻል ሚዲያ ተጠቃሚ ወይንም ኮንሱመር ብቻ ሳትሆኑ ይህን ያክል ሰዓት ቲክቶክ ላይ ወይንም ኢንስታግራም ላይ የምታሳልፉ ከሆነ እናንተ የሶሻል ሚዲያ ፕሮዳክት ወይንም ምርት ሆናችኋል ማለት ነው። ያ ማለት አንድ ሱቅ ለመባል የሆነ የሚሸጠው ፕሮዳክት እንደሚያስፈልገው ሁሉ ሶሻል ሚዲያ ደግሞ ምርት ወይንም ውጤታማ የሚሆኑበት ነገር ያስፈልጋቸዋል። በሚያሳዝን ሁኔታ ደግሞ የሶሻል ሚዲያ ምርቱ ወይንም ፕሮዳክቱ የሰው ልጅ ነው። እንደዚሁም ሶሻል ሚዲያ ነፃ የሚመስላችሁ ከሆነ በጣም ተሳስታችኋል። ነፃ ስላችሁ ደግሞ ለኢንተርኔት የምታወጡትን እያልኩኝ አይደለም። እሱ በጣም ቀላል ነው ጋይስ። ትክክለኛ ዋጋ የእናንተ ህይወት ነው። ትክክለኛ ዋጋ የእናንተ ትኩረት ነው። ትክክለኛ ዋጋ የእናንተ ወጣትነት ነው። ይህ ትውልድ የሚያሳዝን ትውልድ ነው ምናምን ሲባል ሰምታችኋል ብዬ አስባለሁ። ለምን መሰላችሁ? በታሪክ ትልቁን እድል ያገኘ ነገር ግን በታሪክ እጅግ ሰነፍና ትኩረቱ የተበታተነ ትውልድ ስለሆነ ነው። ግን በዚህ ቪዲዮ ላይ እንደዚህ የሚያሳዝን ትውልድ ምናምን ብዬ ላለቃቅዝ አይደለም የመጣሁት። ምናልባት ሰምተው ተግባራዊ ለሚሆኑ ሰዎች ለምን ኤክስፔሪየንስን ሼር አላደርጋችሁም በሚል ነው። ይህንን ቪዲዮ እንደ ሞቲቬሽናል እንድታዩት አልፈልግም። ከዚህ ፕራክቲካል መረጃ በመነሳት እንዴት ነው ወደ ተግባር የምገባው የሚለውን እንድታስቡበት ከአሁኑ ፈልጋለሁ። ዛሬ ሶሻል ሚዲያ እንዴት ነው እየገደላችሁ ያለው? እንዴት ነው ከዚህ ወጥመድ ማምለጥ የምንችለው እና እንዴት ነው ይሄው ሶሻል ሚዲያ ስኬታማ ሊያደርጋችሁ የሚችለው የሚለውን አሳያችኋል። ሶሻል ሚዲያ እንዴት ነው እየገደለን ያለው? ወደ መፍትሄው ከመሄዳችን በፊት መጀመሪያ ጥላታችሁ ማወቅ አለባችሁ። ሶሻል ሚዲያ ዝም ብሎ ጊዜ ማባከኛ ብቻ እንዳልሆነ ማወቅ አለባችሁ። አእምሯችሁን ጠልፎ ወይንም ሃይጃክ አድርጎ ህይወታችሁን የሚገድልበት 4 ዋና መንገዶች አሉ። የመጀመሪያው ዶፓሚን ሉፕ ወይንም ሱስ ብላችሁ ልትጠሩት ትችላላችሁ። ይሄ ምን ማለት ነው? የሰው ልጅ በተፈጥሮው በጣም ቀላል ነገሮችን ይወዳል። ሶሻል ሚዲያ ደግሞ በጣም ቀላል ተደርጎ የተሰራ በጣም አስቀያሚ ነገር ነው። ለምሳሌ ቲክቶክ ትገባላችሁ፣ ስክሮል ታደርጋላችሁ፣ ኖቲፊኬሽን ሲገባላችሁ ትገባላችሁ፣ ላይክ ታደርጋላችሁ፣ ኮሜንት ትጻጻፋላችሁ። ይሄ በሚሆንበት ጊዜ በጣም ቀላል ነገሮች ስለሆኑና ደግሞ በተፈጥሯችን ኢንጌጅመንት ስለምናደርግ ላይክ፣ ሰብስክራይብ ምናምን እንደዚህ አይነቶችን ነገሮች ስለምንፈልግ ሱስ ውስጥ እንገባለን። አስተውላችሁ ከሆነ ኮሜንት ጻፉ፣ ላይክ አድርጉልኝ ምናምን የሚል ኮሜንት አይታችሁ ታውቃላችሁ ብዬ አስባለሁ ቲክቶክ ላይ። ያ አእምሯቸው የነዛ ሰዎች አእምሮ በተፈጥሮ ላይክ ሲደረግላቸው ኮሜንት በጣም የሚወዱ አይነት ሰዎች ስለሆኑ ነው፣ ሱስ ስለተያዙ ነው ማለት ነው። ስለዚህ እነዚህን በጣም ቀላል ነገሮች አእምሯችን ከለመደው በኋላ ከባባድ ነገሮችን ወይንም ረዘም ላለ ሰዓት ወስደን የምንሰራቸውን ነገሮች ለመስራት ከባድ ነገር ይሆንበታል፣ ያቅተዋል፣ መስራት አይችልም ማለት ነው። ለምሳሌ በፊት ላይ ፎከስ አድርጋችሁ ለ3 ሰዓት ላይ ሆነ ስራ ላይ ትቆያላችሁ። ቢያንስ እንኳን እንደዚያ ፎከስ አድርጋችሁ መቆየት ባችልም አእምሯችሁ አይደብረው። ነገር ግን አሁን የሆነ ኮርስ ለመማር ስታስቡ፣ መጽሐፍ ስታነቡ፣ ስፖርት ስትሰሩ ዝም ብሎ አእምሯችሁ ይደብረዋል ማለት ሳታውቁት ቲክቶክ እንድትገቡ ምናምን ይገፋፋችኋል። ይሄ እንደዚህ የሚያደርጋችሁ ነገር የነዛ ፕላትፎርሞች ውጤት እንደሆነ ማወቅ አለባችሁ። ስለዚህ የዚህ ውጤት ምን ይሆናል ማለት ነው? እኛን ሰነፍ አድርጎ ሱስ ውስጥ ያስቀረናል ማለት ነው። የሁለተኛው ደግሞ ትኩረት መበታተን ነው። በ15 ሰከንድ ውስጥ የሚቀያየር ቪዲዮ አቴንሽናችሁን ወይንም ትኩረት የማድረግ አቅማችሁን በጣም እየገደለው ይመጣል። አስተውላችሁ ከሆነ ስክሮል ካደረጋችሁ በኋላ ከሁለተኛው ስክሮል በፊት የነበረውን ነገር አታውቁትም፣ ጭራሽ አታውቁትም። ምክንያቱም አእምሯችሁ የተለያዩ መረጃዎችን እያግበሰበሰ ስለሆነ ምንም የመያዝ አቅም የለውም ማለት ነው። ይሄ ደግሞ ዲፕ ወርክ እንዳንሰራ ያደርገናል። ዲፕ ወርክ ካልሰራ ደግሞ አንድ ሰው ውጤታማ እንደማይሆን በስራው ላይ ያውቀዋል። ስለዚህ የትኛውም ስራ ላይ ሆናችሁ የምትሰሩትን ስራ በአግባቡ እንዳትሰሩ ትሆናላችሁ ማለት ነው። ወይንም ዲፕ ወርክ ሳታደርጉ ቀርታችሁ ላዩን ነካክታችሁ ትሰሩታላችሁ ማለት ነው። ሶስተኛው ደግሞ የውሸት ንጽጽር ወይንም ኮምፓሪዥን ትራፕ ይባላል። ይሄ ምን ማለት ነው? የሆነች በጣም ቆንጆ ሆና ምናምን በጣም አምሮባት ትመጣለች የሆነች ሴት ወይንም የሆነ ወንድ ሊሆን ይችላል። ወይንም ደግሞ እዚህ ሀገር ተዝናናሁኝ፣ ይሄንን መኪና ነዳሁኝ ምናምን እያለ ያሳያችኋል ማለት ነው። ይሄ እነዛ ሰው ጋር ራሳችሁን እንድታነጻጽሩ ያደርጋችኋል። አእምሯችን ደግሞ በተፈጥሮው እንደዚህ አይነት ነገሮችን ሲያይ አንጃይቲና ዲፕሬሽን ውስጥ ይገባል። የራሳችንን ህይወት መኖር እንረሳና ድብርት
ውስጥ እንገባለን። ድብርት ውስጥ ገባን ማለት ደግሞ እዚያው ሶሻል ሚዲያ ላይ እንድንቀር እንደረጋለን ማለት ነው ባጭሩ። ነገር ግን ኦነስት ሆኜ ልንገራችሁ፣ እነዚያ ሰዎች እንደዚያ እንድታዩ የሚያደርጓችሁ ሰዎች ከናንተ የተሻለ ኑሮ እንደማይኖሩ አረጋግጬ ልነግራችሁ ፈልጋለሁ። ያ ማለት ገንዘብ ሊኖራቸው ይችላል። ነገር ግን ገንዘብ ሳይሆን የህይወት ዓላማው የተረጋጋ ህይወት ነው። የተረጋጋ ህይወት ከሌለህ ደግሞ ሁሉም ሰው እንዲያይህ ትፈልጋለህ ማለት እዚህ ይሄንን አድርጌው የሆነ አስተያየት ትፈልጋለህ። ሰዎች የሱን ህይወት በኖርኩት ምናምን ብለው እንዲነግሩ ትፈልጋለህ። ነገር ግን ኦነስት ሆኜ የምነግራችሁ ነገር የሆነ የተረጋጋ ላይፍ የሚኖር በጣም ያማረ ላይፍ የሚኖር ሶሻል ሚዲያ ላይ ወጥቶ አብዛኛውን ጊዜ አይናገርም። የሆነ አንዳንድ ጊዜ ሪላክስ ሲያደርግ ልታዩ ትችላላችሁ ምናምን። ነገር ግን በዚህ ገባሁኝ፣ በዚህ ወጣሁኝ፣ ይሄንን በላሁኝ፣ ይሄንን ጠጣሁኝ፣ ይሄንን መኪና ነዳሁት እያለ አይናገርም ጋይስ። ነገር ግን አእምሯችን እንደነገርኳችሁ በተፈጥሮ እንደዚህ አይነት ነገር ያምንና በዚህ ምክንያት ዲፕሬሽን ውስጥ እንድንገባ ያደርገናል። አራተኛውና በጣም አደገኛው ነገር ደግሞ ጊዜ መስረቅ ነው። በቀን ከ3 እስከ 5 ሰዓት የሚጠቀም ሰው በአመት ከ75 ቀን በላይ ወይንም ከ2 ወር ከግማሽ በላይ ስክሪን ላይ ያሳልፋል ማለት ነው። አስቡት፣ በአመት 2 ወር 3 ወር ቀነሳችሁ ማለት ከህይወታችሁ ላይ 9 ወር ነው የምትኖሩት ማለት ነው። ከዚያ ላይ ለእንቅልፍ የምትሰውት ነገር አለ። ያ ደግሞ ለምትፈልጉት ነገር በጣም ጊዜ እንደሌላችሁ ይነግራችኋል ማለት ነው። ነገር ግን አሁን ይህንን 2 ወር ለተለያዩ ስኪሎች ብትጠቀሙበት፣ ቢዝነስ ለመገንባት ብትጠቀሙበት፣ የተለያየ ቋንቋ ለመገንባት ብትጠቀሙበት በጣም ትልቅ ነገር ማድረግ ትችላላችሁ። ስለዚህ ሶሻል ሚዲያ ጊዜያችሁን እየሰረቀ ለሆኑ ካምፓኒዎች ደግሞ ቢሊዮን ዶላሮችን ገቢ ታስገኛላችሁ ማለት ነው። ባጭሩ ሶሻል ሚዲያ እየገደለን ያለው አእምሯችንን በማደንዘዝ ትኩረታችንን በመስረቅና የራሳችንን ህይወት እንድንጠላ በማድረግ ነው። ስለዚህ ስለ ጠላታችን ካወቅ አሁን ወደ መፍትሄው እንገባለን ማለት ነው። ነገር ግን ወደ መፍትሄው ከመግባታችን በፊት አንድ ነገር ማወቅ አለባችሁ። እኔ ስልኬ ላይ ብዙ ጊዜ አሳልፋለሁ፣ ስክሮል አደርጋለሁ ምናምን፣ እኔ በጣም ሰነፍ ሰው ነኝ ብላችሁ ራሳችሁ መውቀስ የለባችሁ። ምክንያቱም ሳታውቁት ነው ሁክ የተደረጋችሁት። ሳታውቁት የሆነ ሱስ ውስጥ እንድትገቡ ተደርጋችኋል። ስለዚህ እናንተ እንዴት ሁክ እንደተደረጋችሁ ካወቃችሁ በኋላ የእናንተ ስራ የሚሆነው እንዴት ነው ከዚህ ሱስ ራሴን ነፃ የማደርገው ብላችሁ መጠየቅ ይሆናል ማለት ነው። ነገር ግን አንድ ነገር ማወቅ ያለባችሁ ነገር ያ ማለት ኮምፕሊትሊ ሶሻል ሚዲያ መጥፎ ነው እያልኩኝም አይደለም፣ ወይንም ማቆም አለባችሁ እያልኩኝ አይደለም። እኔ እያልኩኝ ያለሁት የሶሻል ሚዲያ ባሪያ አትሆኑ፣ ራሳችሁን አይቆጣጠራችሁና እናንተ መጠቀም አለብኝ ብላችሁ ባስቀመጣችሁበት የጊዜ ገደብ ተጠቀሙ ማለት ነው። ለምሳሌ ቲክቶክ በቀን ውስጥ ከዚህ እስከዚህ ሰዓት ለ1 ሰዓት ለ30 ደቂቃ እጠቀማለሁ፣ አለቀ። ከዛ እናንተ ያስቀመጣችሁት የጊዜ ገደብ ሲደርስ ትጠቀማላችሁ። የጊዜ ገደባችሁ ሲያልቅ ደግሞ ከዛ አፕሊኬሽን ሙሉ ለሙሉ ትወጣላችሁ ማለት ነው። ነገር ግን እንደዚህ ለማድረግ ቀላል ነው ማለት አይደለም ጋይስ። እውነቱን ለመናገር አሁን የምነግራችሁን ነገሮች ተጠቅማችሁ ተግባራዊ አድርጋችሁ ለመውጣት ስትሞክሩ በጣም ከባድ ሆኖ ታገኙታላችሁ። ሱስ እንደሆነባችሁ ራሱ በዚህ ትረዳላችሁ ማለት ነው። ይህንን የምነግራችሁ ደግሞ ከኤክስፔሪየንስ ተነስቼ ነው። አሁን ላይ እንደ ቲክቶክ ወይንም እንደ አጫጭር ፎርሞች የሚያስጠላኝ ነገር የለም ጋይ። ስለዚህ ከዚህ ሱስ ውስጥ ለመውጣት ምናልባት ወራት ምናልባት ደግሞ አመት ሊፈጅባችሁ ይችላል። እንደዚሁም ደግሞ ከዚህ ሱስ ለመውጣት ስትሞክሩ በአንድ ሳምንቱ መልሳችሁ እዛው በፊቱ ነበራችሁበት ቦታ ልትመለሱ ትችላላችሁ። ያ ደግሞ የሚፈጠር ነገር መሆኑን ተረድታችሁ ድጋሚ ደግሞ ለመቆጣጠር መሞከር ማለት ነው። ማድረግ ያለባችሁ አንድ ነገር ቢኖር ለኔ የሰራልኝና ማለት ከየትኛው መጽሐፍ አንብቤው አይደለም ምናምን አቶሚክ ሃቢት ይሄንን አድርግ ይላል። ያ ጥሩ ነገር ነው ማለት መጥፎ ነገር ነው እያልኩኝ አይደለም። ያንንም ተጠቅሜዋለሁኝ። ነገር ግን ለኔ የሰራልኝ በጣም ጥሩ ነገር መልሼ ፌድ ሳልደርግ መልሼ ስጠቀም የሆነ ባላሰብኩበት ስገባ መልሼ ከዛ ስወጣ ያንን በማደርግበት ሰዓት አፕሊኬሽኑ መጥፎ እንደሆነ ለአእምሮ ይነግረዋለሁኝ። በተዘዋዋሪ አእምሯችሁ መጥፎ እንደሆነ ይረዳዋል ማለት ነው ያንን አፕሊኬሽን። ከዛ እዛ አፕሊኬሽን ውስጥ ስትገቡ አእምሯችሁ መጥፎ እንደሆነ ይረዳል። ይህንን እኮ የማየው በጣም መጥፎ እየሆነ ነው የሚለውን አስተሳሰብ ትይዛላችሁ ማለት ነው። እዚህ ጋር ነው ትልቁ ነገር ያለው። ያ ደግሞ አእምሯችሁ የአንድን ነገር ጠላው ማለት በጣም እንደሚያስጠላ አወቀ ማለት በጊዜ ሂደት ያንን ነገር ለማድረግ ያስጠላዋል ማለት ነው። ስለዚህ እናንተ ስራ የሚሆነው ያ ነገር መጥፎ እንደሆነ እየገደላችሁ እንደሆነ አስቀምጦ እንደሚያስቀራችሁ ለአእምሯችሁ ደጋግማችሁ መናገር ማለት ነው። ከሶሻል ሚዲያ ሱስ መውጫ 5
ተግባራዊ መንገዶች። የመጀመሪያው ኖቲፊኬሽናችሁን ማጥፋት ነው። አሁኑኑ ግቡና እያንዳንዱን የምትጠቀሙትን አፕሊኬሽን ቲክቶክ፣ ኢንስታግራም፣ ፌስቡክ ሊሆን ይችላል እያንዳንዱን ኖቲፊኬሽኑን ኦፍ አድርጉት። ባጭሩ በጣም አስፈላጊ ካልሆኑ ነገሮች በቀር ሁሉንም ኦፍ ማድረግ አለባችሁ ማለት ነው። ለምሳሌ ኤስኤምኤ እና የሚጠራ ስልክ ኦፍ ላታደርጉ ትችላላችሁ፣ ወይንም ሳይለንት ላታደርጉ ትችላላችሁ። ከዛ እናንተ ስትፈልጉ ብቻ ነው እንጂ የምትገቡት እነሱ ጠርተዋችሁ ልትገቡ አይገባችሁ። ሁለተኛው ደግሞ ፍሪክሽን ሜተድ ወይንም ቦታውን መቀየር ብላችሁ ልትጠሩ ትችላላችሁ። ኦነስትሊ እዚህኛው ላይ ደግሞ ለኔ የሰራልኝ ነገር ይሄኛው። ለምሳሌ ቲክቶክን አፕሊኬሽን ከሆነ የምትጠቀሙት ብሮዘር ላይ መጠቀም ጀምሩ። ኦነስት ስለሆነ ለመናገር አሁን ላይ ሙሉ ለሙሉ አልጠቀም ማለት ይቻላል። ስልኬ ላይ ኢንስታግራምም ቲክቶክም የለኝም። ሜቢ የሆነ ሰዓት ላይ አስፈልጎ ላወርደው እችላለሁ፣ ልጠቀም እችላለሁ። ነገር ግን የምጠቀመው ብሮዘሬ ላይ ነው፣ ፒሲ ብሮዘሬ ላይ እጠቀመዋለሁ ማለት ነው። እናንተም የስልካችሁ ብሮዘር ላይ መጠቀም ትችላላችሁ ማለት ነው፣ አፕሊኬሽኑ ሙሉ ለሙሉ ድሌት አድርጋችሁ። ይሄ ደግሞ ምን ይፈጥራል መሰላችሁ? እንደነገርኳችሁ አእምሯችን በተፈጥሮ ሰነፍ ነው። የሆኑ ስራ የሚጠይቁ ነገሮችን ማድረግ አይፈልግም። ኤክስቴንሽን ውስጥ ገብቶ ሰርች አድርጎ ቲክቶክን ማየት ደግሞ ይጠላል ማለት ነው። ይሄ ደግሞ ባጭሩ አፕሊኬሽኑን እንድትጠሩት እዛ ነገር ላይ እንዳታደርጉት ያደርጋችኋል ማለት ነው። ሶስተኛው ደግሞ ዶፓሚን ዲቶክስ ይባላል። ኦነስት ሁኜ ስነግራችሁ እዚህ ላይ ትንሽ ከበድ ሊላችሁ ይችላል። ይሄ ምን ማለት ነው? ዶፓሚን ዲቶክስ ማለት የሆነ ቀን መርጣችሁ ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ሙሉ ለሙሉ ከስልካችሁ መጥፋት ማለት ነው። ሙሉ ለሙሉ ማለት ሙሉ ለሙሉ ማለት ነው። ወይንም ደግሞ የስልክ ጥሪ ካለባችሁ አስፈላጊ ነገሮች ካላችሁ እነዛም ብቻ መጠቀም ይኖርባችኋል ማለት ነው። ከዛ ይሄንን ነገር ለአንድ ጊዜ ማድረግ፣ ለምሳሌ የቀን ካደረጋችሁት እሁድ ሙሉውን ቀን አልጠቀምም ማለት እንደዚህ አይነት አፕሊኬሽን አልጠቀምም፣ ጀስት ስልክ የምጠቀመው ለመደወልና ቴክስት ይሆናል ማለት ነው፣ ለቴክስት ብቻ። ወይንም ደግሞ ይሄ ከከበዳችሁ መጀመሪያ ላይ ከከበዳችሁ ከእንቅልፌ እንደተነሳሁኝ እስከ 6 ሰዓት ድረስ ምንም አይነት ሶሻል ሚዲያ አልጠቀምም ብላችሁ መወሰን ትችላላችሁ። ሆነስት ሆኜ ስነግራችሁ ከጧት እንደዚህ አትጠቀሙ አልኳችሁ እንጂ ሁልጊዜም ቢሆን ከጧት እስከ 4 ሰዓት ድረስ ባትጠቀሙ በጣም አሪፍ ነው። 12 ሰዓት አካባቢ ነው ጋይስ። አይ ዶንት ኖ በዚህ ሰዓት ማለት ያለውን ደስታ ምንም ነገር ሊሰጣችሁ አይችልም ብዬ አስባለሁ። ማለት ገንዘብ ደስታን ይገዛል ምናምን እሱን ተውት፣ ሌላ ታሪክ ነው። ነገር ግን አሁን ያለውን በዚህ የምታገኙትን ደስታ ምንም ነገር ይሰጣችኋል ብዬ አላስብም፣ ኦነስትሊ ማለት ነው። ለምን መሰላችሁ? ጧት ተነስታችሁ ከዛ ፈጣሪያችሁን ጋር ኮኔክት አድርጋችሁ ከዛ የሆነ የምታነቡት ፖዚቲቭ የሆነ መጽሐፍ ካለ እሱን አንብባችሁ እንደዚህ ደግሞ ተፈጥሮ ጋር ተገናኝታችሁ ሌሚሲ ጋይስ ያያችሁት ነው። ሆነስሊ እዚህ ያን ያክል ቪው ላይ ኖረው ይችላል ማለት እዚህ ቪው ላይ ኖረው ይችላል፣ ግን ታውቁታላችሁ የሆነ ተፈጥሮ አካባቢ ያላችሁ ሰዎች ደግሞ ያለውን ፊሊንግ ታውቁታላችሁ። ማንም ሰው የለም በዚህ አካባቢ፣ ብቻችሁን ናችሁ የምትሆኑት። በቃ ይሄንን ስታደርጉ በቃ የዓለም ደስታ እናንተ ጋር ናት ያለችው። ገንዘብ አይገዛም ምናምን ይበልጣል እያልኩኝ እያወዳደርኩኝ አይደለም ጋይስ፣ ግን ይሄንን ደስታ ገንዘብ ይገዛልኛል ብዬ አላስብም። ይሄንን ደስታ ገንዘብ ያመጣልኛል ብዬ አላስብም። ምክንያቱም ይሄ ከሶሻል ሚዲያ ነፃ የሆነ ነገር ነው። ማንም ሊገዛላችሁ አይችልም ጋይስ። ይህንን ደስታ ከየትም ልታመጡት አትችሉ። ይህንን ደስታ ልታመጡት የምትችሉት ኮኔክት ከፈጣሪያችሁ ጋር ኮኔክት ስታደርጉ፣ የሆነ የሚያስደስታችሁን ከባባድ የሆነ ነገር ስታደርጉ። ይሄ ደግሞ የሚመጣው በአንድ ጊዜ እንዳልሆነ ልታውቁት ይገባል። እናንተ በጣም መፈለግ አለባችሁ። ፈጣሪያችሁ እንዲረዳችሁ መጠየቅ አለባችሁ። ከሱ ጋር እናንተ በጣም ከፈለጋችሁት በጣም ደጋግማችሁ ትታገላላችሁ ያንን ነገር ለማድረግ ስትፈልጉ ደግሞ ፈጣሪ ዝም ብሎ አይደለም ያግዛችኋል። እናንተ የምትፈልጉትን ነገር ሁልጊዜም መጠየቅ ይኖርባችኋል ማለት ነው። አይ ዶንት ኖ ጋይስ፣ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ሞክሩት። ጧት ተነሱ፣ 11 ሰዓት ተነሱ። ከዛ ከፈጣሪያችሁ ጋር መጀመሪያ ኮኔክት አድርጉ፣ ውዱ አድርጉ፣ ከዛ መስጊድ ሂዱ፣ ከዛ ተመለሱና ትንሽ ቁርአን ቅሩ።
እንደዚህ ከተፈጥሮ ጋር ትንሽ ተገናኙ። ከዛ አዝካር ማለት ካለባችሁ እሱን አድርጉ። ከዛ በኋላ ያለውን ደስታ ፌል ማድረግ ትጀምራላችሁ። ማለት እስከ 4 ሰዓት ድረስ አእምሯችን በተፈጥሮ ንቁ ነው። ስለዚህ ንቁ በሚሆንበት ጊዜ ከባባድ ነገሮችን ብትሰሩበት በጣም ክሬቲቭ ትሆናላችሁ። ነገር ግን ጧት እንደተነሳችሁ ስልካችሁ ላይ አረፋችሁ ማለት ቲክቶክ ገባችሁ ማለት ኢነርጂያችሁ አጠቃላይ እንደሞተ እንደገደላችሁት ቁጠሩት ጋይስ። ስለዚህ ዶፓሚን ዲቶክስን በሰዓት ከፋፍላችሁ ወይንም በሆኑ ሰዓታቶች ከፋፍላችሁ አልጠቀምም ብላችሁ ወስናችሁ ከዛ ደግሞ ወደ ቀን ትሸጋገራላችሁ ማለት ነው። ከዛ ራሱ እንደነገርኳችሁ እያስጠላችሁ ሲመጣ እየነገራችሁት እያስጠላችሁ ሲመጣ ራሱ ኮምፕሊትሊ ታቆሙታላችሁ ማለት አትገቡም። በቃ ኖርማል ሰው ትሆናላችሁ። ኖርማል ሰው ቲክቶክን እንደማይጠቀም ሰው ትሆናላችሁ ራሳችሁ ማለት ነው። አራተኛው ደግሞ ሪፕሌስ ዘ ሃቢት የምንለው ይሆናል ማለት ነው። በነገራችን ላይ አሁን የነገርኳችሁን ነገሮች ሁሉ አቶሚክ ሃቢት የሚባለው መጽሐፍ ብታነቡት ታገኙታላችሁ። እንደነገርኳችሁ ያንን ሃቢት አቆማችሁት ወይንም ተዋችሁት። ቲክቶክ ለምሳሌ መጠቀም አቆማችሁ። ያ በሚሆንበት ጊዜ ቲክቶክን ኮምፕሊትሊ ማቆም አለባችሁ ወይንም ማቆም አለባችሁ ሳይሆን በሱ ምትክ ሌላ ሃቢት አድ መደረግ አለበት። ካልሆነ አእምሯችሁ ውስጥ ክፍት ቦታ ይተዋል ማለት ነው። ከዛ መልሶ እንዲገባ ይደረጋል ማለት ነው። እዛው ላይ መልሳችሁ እንድትወድቁ ትሆናላችሁ ማለት ነው። ስለዚህ ያ ነገር እንዳይፈጠር ሌላ ሃቢት መተካት አለባችሁ ማለት ነው። ያ ሃቢት በተቻለ መጠን ፖዚቲቭ የሆነ ነገር መሆን አለበት። ለምሳሌ ዩቲዩብ ላይ ኮርስ መማር ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ወይንም ደግሞ ጂም መስራት ሊሆን ይችላል። ብዙ ሰው እንደዚህ ነግሯችሁ ያውቃል ብዬ አስባለሁ ጋይስ። ነገር ግን በጣም ብዙ ሰው የሚሳሳተው ደግሞ እዚህ ጋር ነው። ብዙ ሰው ይሄንን ነገር አሁን የነገርኳችሁን ሲያደርግ እነዚህን ነገሮች ሙሉ ለሙሉ ሶሻል ሚዲያን ያቋርጣል። ከዛ እንደነገርኳችሁ ይሄንን ጥሩ ሃቢት የሚባለውን ነገር ደግሞ ሙሉ ለሙሉ አንጥቶ ህይወቱ ላይ ይጨምረዋል። ይሄ በጣም ከምታስቡት በላይ ስህተት ነው። መደረግ ያለበት ነገር ሁሉም ነገር በፕሮሰስ መሆን አለበት። ይሄ መጥፎ ሃቢት በፕሮሰስ እንደመጣው ሁሉ ወይንም ዝም ብሎ እንዳልመጣው ሁሉ እንደዚህ በቀላሉ ሊወጣ አይችልም። ወይንም ጥሩ የሆነን ሃቢት በአንድ ጊዜ ህይወታችሁ ላይ አድ ልታደርጉት አትችሉ። ለምሳሌ ይሄንን ማሰብ ትችላላችሁ። ቲክቶክ መጀመሪያ ላይ እንደመጣ የሆነ አፕሊኬሽን መጣ ነበር። ከዛ ቪዲዮ የሚጫንበት ሾርት ፎርም ኮንቴንት ያለበት አፕሊኬሽን መጣ ከተባለ መጣ እንደ ምናምን እያል እናየው ነበር። ከዛ 15 ደቂቃ ምናምን ገብተን አይተነው እንወጣለን። ለመጀመሪያው ሳምንት ላትጠቀሙት ሁሉ ትችላላችሁ። ከዛ ቀስ እያላችሁ ማታ ላይ ቁጭ ስትሉ ከዛ የሆነ ቀን ላይ ቡና ስትጠጡ ምናምን አሁን ላይ ያ ስቴፕ ባይ ስቴፕ የሆነ ሃቢት ተደማምሮ ኤቭሪባዲ ስልኩ ላይ እንዲሆን ያደረገው ያ የሃቢት ልምድ ነው ማለት ነው። ስለዚህ አንድ መጥፎ ወይንም ጥሩ ነገር በአንድ ጊዜ ህይወታችሁ ላይ ሊጨመር አይችልም ማለት ነው። የፕሮሰስ ውጤት ነው። ስለዚህ እንደነገርኳችሁ ቀስ አድርጋችሁ ነው የምታስወጡት መጥፎውንም ሃቢት፣ ጥሩንም ነገር ቀስ እያደረጋችሁ ነው የምታስገቡት ወደ ህይወታችሁ ማለት ነው። ስለዚህ ከባድ ሊሆንባችሁ አይገባም ማለት ነው። ለዚህ ላይ አንድ በጣም የሚፈጠር ነገር አለ። አንዳንድ ጊዜ እንደዚህ ማድረግ ራሱ ማለት እንደዚህ እንደነገርኳችሁ ትንሿን ነገር ለማድረግ ራሱ ያስጠላችኋል። በጣም ነው የሚያስጠላችሁ። ይሄ አቶሚክ ሃቢት ላይ ጄምስ ክሊር እንደዚህ ብሎ ይናገራል። የ5 ደቂቃ ሩል ብሎ የሚናገረው አለ። አንድን ስራ ያን ያክል መስራት የለባችሁም። ፕሮክራስቲኔሽን ለማድረግ ስታስቡ ክፈቱት። ጀስት መጽሐፉን እንደነገርኳችሁ አንሱትና ለ5 ደቂቃ ብቻ አእምሯችሁን 5 ደቂቃ ብቻ ናት የምትሏት ማለት ነው። ከዛ 5 ደቂቃ ትገልጹትና ታነባላችሁ 5 ደቂቃ ማለት ከዛ ሳታውቁት ማለት ነው በመጽሐፉ ኢንተረስት ትሆኑና ታሪኩ ይስባችሁና የምትፈልጉትን አድርጋችሁ ትወጣላችሁ ማለት ነው። የ5 ደቂቃ ሩልን ፕሮክራስቲኔሽን ላይ መጠቀም ትችላላችሁ ማለት ነው። አምስተኛውና በጣም ወሳኙ ነገር ደግሞ ሁሉንም ያው ግዴታ አደረኳቸው፣ አዋዋያችሁን መምረጥ ነው። አብራችሁ ጊዜ የምታሳልፉት ከነማን ጋር ነው? ብዙ ጊዜያችሁን የምታሳልፏቸው ሰዎች ምንድን ነገር ነው የሚያስቡት? ምንድን ነገር ነው የሚያዩት? ይሄ ጋይስ ማለት ዝም ብዬ ሳይሆን እንደዚህ የምነግራችሁ ሁሉንም ነገር የሚወስነው ይሄ ነው። በቃ ማለት አሁን የነገርኳችሁን ነገሮች የትኛውንም ነገር ፕራክቲካል አደረጋችሁ፣ የትኛውንም ስኪል ተማራችሁ፣ የትኛውንም ነገር ማድረግ ቻላችሁ፣ ምንም ነገር እንዳልተቀየረ ማወቅ አለባችሁ። አዋዋያችሁን ካልቀየራችሁ፣ የምትውሉበትን ነገር የምትሰሙትን ነገር ካልቀየራችሁ ምንም ነገር እንደማይቀየር ልነግራችሁ እፈልጋለሁ። አንድ የቁርአን አንቀጽ ነበር ማለት ቪዲዮ ላይ ሳላስገባው ቀርቼ ማለት ኮምፕሊትሊ የኔን ህይወት የቀየረው ማለት ይቻላል በዚህ ባሁን ባነሳሁላችሁ ጉዳይ ላይ ማለት ነው። እሱ ምንድነው የሚለው አላህ በቁርአኑ ላይ
ኢነላሃ ላ ዩገይሩ ማ ቢቀውሚሂም ሐታ ዩገይሩ ማ ቢአንፉሲሂም ይላል። ያ ማለት ምን ማለት ነው? አንድ ሰው መቀየር ከፈለገ በውስጡ ያለውን አመለካከት መቀየር አለበት ማለት ነው። ማለት ህዝቦች በውስጣቸው ያለውን አመለካከት እስካልቀየሩ ድረስ እኔ አልቀይረው ማለት ነው። በቃ አላህ እኮ አስረግጠው ነግሮናል እኮ። ስለዚህ እኛ ስለምንፈልገው ነገር ኦብሰስድ መሆን አለብን፣ ውስጣችንን ማስተካከል አለብን ማለት ነው። ባጭሩ የምንፈልገውን ነገር በግልጽ ማወቅ አለብን። ከማወቅ አልፈን ወደ ማድረግ አለብን። ደግሞም እያደረግን ባለንበት ሰዓት ላይ ማመን አለብን ማለት ነው። የውስጣችንን ማመለካከት ባጭሩ መቀየር አለብን ማለት ነው። ይህንን ልጨምርላችሁ ይሄ። ስለዚህ አላህ እንደተናገረው አስተያየታችሁን ማስተካከል ይኖርባችኋል ማለት ነው። የሆነ የምትፈልጉት ሰው አይነት አለ። እኔ እንደዚህ አይነት ሰው ነው መሆን የምፈልገው፣ እንደዚህ አይነት ነገር ማድረግ አለብኝ ወይንም ማድረግ የለብኝም፣ እንደዚህ አይነት ነገሮችን ነው የማስበው፣ እንደዚህ አይነት ሰዎች ደግሞ ህይወቴ ላይ አያስፈልጉኝም። በጣም ሲምፕል። አዋዋያችሁ ሊሆን የሚገባው እናንተ መሆን የምትፈልጉት አይነት በቃ እናንተ መሆን የምትፈልጉት አይነት ሰው አካባቢያችሁ ላይ ከሌለ ሶሻል ሚዲያ ላይ አለ፣ ፈልጉት። ሶሻል ሚዲያ ላይ ከሌለ ብቻችሁን ሁኑ ማለት ብቻችሁን ሁኑ፣ ካላህ ጋር ሁኑ፣ በቃ ሪላክስ አድርጉ። ብቻችሁን መሆን ራሱ በጣም ትልቅ ሰላም አለው ጋይስ። አዋዋያችሁን ምረጡ ሲባል ደግሞ በአካል ብቻ የምታገኟቸውን ሰዎች ብቻ ማለት አይደለም። እንደተነጋገርነው አንዳንድ ጊዜ ሶሻል ሚዲያ መጠቀማችሁ አይቀርም። ፎሎ ያደረኩት ወይንም ሰብስክራይብ ያደረኩት ማን ነው ብላችሁ መጠየቅ ይኖርባችኋል። ለምሳሌ የምትቀየሙ ሰዎች ካላችሁ አይ ዶንት ኬር፣ እኔ ግን መናገር አለብኝ ብዬ አስባለሁ። እንደ ኢትዮጵያዊ ካሰብ ድሃ ነን ማለት ድህነታችንን አምነን መቀበል አለብን ብዬ አስባለሁ። አንድ ሰው ያለበትን ችግር ለመፍታት ያለበትን ችግር ማወቅ አለበት ብዬ አስባለሁ። አምነን መቀበል ስንችል ነው መፍታት የምንችለው። ስለዚህ ድህነታችንን አምኖ የተቀበለ ሰው ደግሞ ለዛ ነገር መፍትሄ ነው እንጂ ያንን ችግሩን የሚያባብስ ነገር መፈለግ አለበት ብዬ አላስብም። ለምሳሌ አንዳንድ ቪዲዮ ዩቲዩብ ላይ ይመጡልኛል የሆኑ ፊታቸውን እንደዚህ ምናምን ብለው ላለመሳቅ ሞክሩ ምናምን የሚል ቪዲዮ ማለት ወይንም የሪአክሽን ቪዲዮ ሊሆን ይችላል። አይ ዶንት ኖ በአንድ ቀን በሁለት ቀን ውስጥ 100,000 200,000 ቪው ሲታይ እኔ ማለት ግራ ይጋባሉ አንዳንድ ጊዜ። ኦኬ እነሱስ አምነውበትም ይሁን ሳያምኑበትም ገንዘብ ለማግኘት ጀስት ምን አገባን ስለ ህዝቡ ብለውም ሊሆን ይችላል። ግን ገንዘብ እያገኙበት ነው። ግን እናንተ ማለት ተመልካቹም ማለት ነው ያ 200,000 ህዝብ ማለት የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ድህነት እያለበት አይ ዶንት ኖ እኔ እንጃ ብቻ አላቅም ጋይስ። እንደዚህ አይነት ሰዎችን አንሰብስክራይብ ብታደርጉ የተሻለ ነው ብዬ አስባለሁ። ወይንም ደግሞ በነዛ ሰዎች እንዝናናለን ብላችሁ የምታስቡ ከሆነ የምትዝናኑበት ጊዜ መምረጥ አለባችሁ። የሚያዝናናችሁን ሰው መምረጥ አለባችሁ። ባይዘው እኔ በዚህ አጋጣሚ ሰብስክራይብ አድርጉ ወይንም ፎሎ አድርጉኝ እያልኩኝ አይደለም። እኔ አንድን ሰው ፎሎ ወይንም ሰብስክራይብ አደረኩ ማለት ፎሎወርስ ወይንም ሰብስክራይበር ሳልሆን ከዛ ሰው የሆነ የምወስደው ነገር አለ፣ የምማረው ነገር አለ ማለት ነው። ስለዚህ አንድን ሰው ሰብስክራይብ ስታደርጉ ፎሎወርስ ሳትሆኑ ተማሪ መሆን አለባችሁ ብዬ አስባለሁ። አሁን ደግሞ እንዴት ነው ሶሻል ሚዲያን ተጠቅመን ህይወታችንን የምንቀይረው የሚለውን አሳያችኋለሁ። ባይዘው ሶሻል ሚዲያን ተጠቅመን ህይወታችንን እንቀይራለን ስላችሁ ይህንን ቪዲዮ አይተው ወደ ተግባር ያልገቡ ሰዎችን አንዳንዶቻችን ፋይናንሻሊ ሊሆን ይችላል፣ አንዳንዶቹ ደግሞ ፌም ሊሆን ይችላል። እነሱን ተጠቅመን ስኬታማ መሆን እንችላለን ማለት ነው። ስለዚህ ይህንን ቪዲዮ አይቷችሁ አክሽን የማትወስዱ ሰዎች በእናንተ ገንዘብ እየታፈሰ እንደሆነ ማወቅ አለባችሁ ማለት ነው። ሶሻል ሚዲያን እንዴት እንደምንጠቀምበት በ5 ነጥቦች እንየው። የመጀመሪያው ነገር አልጎሪዝሙን ማሰልጠን ይሆናል ስራችሁ። ይህ ማለት ምን ማለት ነው? ሶሻል ሚዲያዎችን ልክ እንደ ሚኒ ኮሌጅ ልትወስዷችሁ ትችላላችሁ ማለት ከተማራችሁበት ሁሉም ነገር እንዳለ ልታውቁ ይገባል። ስለዚህ ወሬ ምናምን ነገር ሲመጣላችሁ ይሄ የሚያስቅ ነገር ምናምን ሲመጣላችሁ ኖት ኢንተረስትድ ይላል ዩቲዩብ ላይ። ቲክቶክ ላይ ከሆናችሁ ደግሞ የሆነች የልብ ቅርጽ ምልክት አለች። እሷን ስትነኩት ልብ ቅርጽ ተሰንጥቆ ማለት ነው። እሷን ስትነኩት ሁለቴ ከመጣላችሁ በኋላ እንደዛ ካደረጋችሁ ያ ቪዲዮ ተመልሶ ወደ እናንተ አይመጣም ማለት ነው። ከዛ ደግሞ እንደዚህ ቢዝነስ ላይ እናንተ በምትሰሩበት ዘርፍ ላይ ያሉ ሰዎችን ፎሎ ታደርጋላችሁ ማለት ነው። ከዛ በሳምንት ውስጥ እንትኑ ፔጃችሁ ይስተካከላል። ከዛ እንዳለ አስተማሪ ትምህርት ይመጣላችኋል ማለት ነው። ከዛ እዛ ላይ ሞር ሰዓት ባሳለፋችሁ በተማራችሁ ቁጥር ራሳችሁን አፕዴት ታደርጋላችሁ ማለት ነው የመጀመሪያው። ከዛ እንደዛ ካደረጋችሁ በኋላ ሃይ ኢንካም ስኪሎችን መማር ይኖርባችኋል። ዩቲዩብ የሆኑ ለተለያዩ ሰዎች የተለያየ አመለካከት አለው። ለኔ ለምሳሌ አሁን የግል ዩኒቨርሲቲ ሲሆን ለተለያዩ ሰዎች ደግሞ የመዝናኛ መሳሪያቸው ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ዩቲዩብን ልክ እንደ ዩኒቨርሲቲ ያስባችሁት የተለያዩ ስኪሎችን መማር ይኖርባችኋል ማለት ነው። እዚህ ጋር የተለያየ ነገር መምረጥ አይኖርባችሁም ማለት እኔ ሚስቴክ የሰራሁት እዚህ ጋር ነው ብዬ አስባለሁ። መጀመሪያ ላይ ስትጀምሩ አንድ ነገር ብቻ መረጡ ማለት አንድ ነገር ብቻ ማለት ቪዲዮ ኤዲቲንግ ሊሆን ይችላል፣ ዩቲዩብ አውቶሜሽን ሊሆን ይችላል፣ ፕሮምፕት ኢንጂነሪንግ ሊሆን ይችላል።
ከነዚህ አንዱን ምረጡና እሱ ላይ ኤክሴል አድርጉ ማለት እስከ ጥግ ድረስ ሂዱ ማለት ነው። እንደነገርኳችሁ በ3 ወር በ6 ወር አላላችሁም ማለት አልፈልግም። እዚህ መጥቼ ማዋሸት አልፈልግም። በትንሹ ቪዲዮ ኤዲተርም ለመሆን የሆነ አሪፍ ነገርም ለማግኘት በትንሹ አንድ አመት መጠበቅ ይኖርባችኋል። ስለዚህ እንደነገርኳችሁ ራሳችን ለዚህ ነገር አዘጋጅታችሁ ለውጥ ቀላል ነገር እንዳልሆነ አስባችሁ ለተከታታይ አመታቶች መስራት ይኖርባችኋል ማለት ነው። ለወራት ወይንም ለአመታት ሊሆን ይችላል። እሱ ላይ መስራት ይኖርባችኋል ማለት ነው። ከዛ ራሳችሁን ታስተምራላችሁ። ከዛ ፕራክቲስ ታደርጋላችሁ። መደረግ ያለበትን ነገሮች ታደርጋላችሁ ማለት ነው። ፕሮፖዛል መላክ አለባችሁ። ዩቲዩብ አውቶሜሽን ከሆነ ደግሞ በቃ ራሳችሁ መደረግ ያለበትን ነገር ታውቃላችሁ። በየቀኑ አፕዴት ራሳችሁ ማድረግ፣ መስራት ያለባችሁ ነገር መስራት፣ በቃ በየቀኑ የሆነ ሾው አፕ ማድረግ ማለት ነው። ሶስተኛው ደግሞ ከኮንሱመርነት ወደ ክሬተርነት መምጣት ማለት ነው። ይህ ማለት ግዴታ መታችሁ እዚህ እንደዚህ ፊታችሁን አሳይታችሁ መስራት አለባችሁ ማለት አይደለም። አብዛኞቻችሁ ኮንቴንት ክሬተር ሲባል እንደዚህ ማውራት ይመስላችኋል። ማለት ጽሁፍ ኮንቴንት ክሬተር መሆን ይችላል። ፌስቡክ ላይ ምስሎች፣ ኢንስታግራም ላይ መሆን ይችላሉ። አንድ ነገር እንዳልሆነ አስባችሁ ኮንቴንት ክሬተር መሆን ትችላላችሁ ማለት ነው። ቪዲዮ መስራት ከፈለጋችሁ ደግሞ እንደ ፌስለስ ዩቲዩብ አውቶሜሽን መጀመር ትችላላችሁ ማለት ነው። አራተኛ ማድረግ ያለባችሁ ነገር ደግሞ ኔትወርክ መዘርጋት ነው። ኔትወርክ መዘርጋት ማለት በእናንተ ላይ የሆነ በየትኛውም ዘርፍ ላይ ሆኖ ኤክሴል ያደረጉ ሰዎች አሉ፣ ወይንም ከእናንተ ከፍ ያሉ ሰዎች አሉ። እነዛን ሰብስክራይበር ማድረግ ሊሆን ይችላል። ቪዲዮ ኤዲተር ከሆናችሁ ኮሚኒቲ መቀላቀል ሊሆን ይችላል። በቃ መወያየት ማለት ነው። ከነሱ ጋር ኢንጌጅ ማድረግ ማለት ነው። እናንተ በምትሰሩበት ስራ ላይ ከናንተ ከፍ ያለ የተሻለ ሰው ስታገኙ ደግሞ ጥያቄዎችን መጠየቅ ሊሆን ይችላል። እንዴት እዚህ እንደደረሰ መጠየቅ ሊሆን ይችላል። እንደዚህ አይነት ነገሮችን ማድረግ ማለት ነው። አንድ አባባል አለ፣ አብረዋችሁ የሚውሉትን 5 ሰዎች ድምር ናችሁ ይባላል። ማለት ይሄ የማይሻር ሀቅ እንደሆነ ካሁኑ ልትረዱት ይገባል። ስለዚህ እናንተ ጓደኞቻችሁን እንደምትመስሉ ማወቅ አለባችሁ ማለት ነው። ስለዚህ ከናንተ ከፍ ያሉ እውቀት ያላቸውን ሰዎች እነሱን ፎሎ ብታደርጉ መጀመሪያ ላይ ጥሩ ስሜት ባይሰማችሁም ማለት እኔ እኮ ያለኝ ስኪል አይበቃ ምናምን የሚል ስሜት ባይሰማችሁም እነሱ እንድታድጉ ያደርጓቸዋል። በቃ የሆነ ምቾት ስለማይሰጧችሁ እናንተ ማለት ነው እንድታድጉ ምክንያት ይሆናችኋል ማለት ነው። ሶሻል ሚዲያን እንደዚህ አድርጋችሁ መጠቀም ትችላላችሁ። ባጭሩ የሆኑ ድራማ የሚመስሉ የቲክቶክ ቪዲዮዎች አሉ፣ ታቋቸዋላችሁ። ፊልሞችን፣ ሪአክሽን ቪዲዮዎችን በጣም ቀንሱትና ለጊዜው ቀንሷቸውና ወደፊት እናንተ ማለት የሆነ ገንዘብ ይዟችሁ እንኳን ማየት ትጀምራላችሁ ማለት ነው። አሁን ማድረግ ያለብን እንደ ድህነታችን ስራ ላይ ትኩረት እናደርግና መጀመሪያ ገንዘብ እናገኝ፣ ከዛ ሁሉም ነገር ይደርሳል። ምናልባት ከዚህ የበለጠ ነገር ማድረግ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ ጋይስ። ከ5 ዓመት በኋላ ራሳችሁን የት ቦታ ማግኘት ትፈልጋላችሁ? ዛሬ ባሳለፋችሁበት መንገድ አሁንም የምትሄዱትን መንገድ ከቀጠላችሁት የዛሬ 5 ዓመት አላችሁበት ላይ አትቀመጡም፣ ወደ ኋላ ነው የምትመለሱ። በዚህ ዲጂታል ዓለም አለበት ላይ መቅረት የሚባል ነገር እንደሌለ ማወቅ አለባችሁ። ሶሻል ሚዲያን እንደ መክተፊያ መቁጠር ትችላላችሁ። ለምሳሌ መክተፊያ ዳቦ ወይንም ስጋ ምናምን ትቆርጡበታላችሁ። እንደዚሁም ደግሞ ከቆረጣችሁበት እጃችሁን ይቆርጣችኋል ማለት ነው። ስለዚህ ሶሻል ሚዲያን እየተጠቀምኩበት ነው ወይ ብላችሁ ራሳችሁን መጠየቅ ይኖርባችኋል ማለት ነው። ይሄ ቪዲዮ የሆነ ውስጣችሁ ላይ የሆነ ነገር ከነካችሁ ቃል እገባለሁ ለራሴ ቀየራለሁ ብላችሁ ኮሜንት ብታደርጉልኝ ደስ ይለኛል። ይህንን ጉዞ ደግሞ ከኔ ጋር አብረን ለመጓዝ ከፈለጋችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ከ5 ዓመት በኋላ ህይወታችሁን የሚወስነው መንግስት አይደለም፣ ቤተሰባችሁም አይደለም፣ እናንተ አሁን ላይ የምታደርጉት ነገር ነው የሚወስነው። ስለዚህ ከሳምንት በኋላ አይደለም ወይንም ነገ አይደለም፣ ዛሬ ምን ማድረግ ነው የምትችሉት? ከዛሬ ጀምሩ። ይሄ ቪዲዮ ሞቲቬሽናል አይደለም ወይንም እንደ ሞቲቬሽናል እንድታዩትም አልፈልግም። ቀጣይ ቪዲዮ እስከምንገናኝ ይመቻችሁ ጋይስ።